አልፋለን ከዘገባዎቹ ጋር ምስራቅ ጌታቸው ነኝ። በቅድሚያ በአገር ዜና ጀምራለሁ። በአራተኛው የመላ ኢትዮጵያ ጨዋታዎች ትላንት ከቀትር በኋላ በተካሄዱ የፍጻሜ ውድድሮች ኦሮሚያ ክልል በሜዳሊያ ሰንጠረዡ መሪ የሚያደርገውን ውጤት አስመዘገበ። ዛሬ በአትሌቲክስ ፍጻሜ ውድድሮች በሌሎች ስፖርቶች ደግሞ የማጣሪያ ጨዋታዎች ይጠበቃሉ። ነዋይምር የስልክ ሪፖርት አለው። ፉክክሩ ጠንካራ ሆኗል። በመላ ኢትዮጵያ ጨዋታዎች ካለፉት ውድድሮች በተሻለ የማስመስሉ ሚሽናሪስ በዲነት ለነበራሱ መጥቷል። ትናንት አብዛኞቹ ውድድሮች ሲጀመሩ አዲስ በተገነባው የመዋኛ ገንዳ የውሃዋን ተጀምሯል። 500 ሜትር ወንዶች የማጣሪያ ውድድር የመጀመሪያ ነበር። 10,000 ሜትር ሴቶች ትናንት የተፈጸመ ውድድር በባህር ዳር ልብን ያቆመ ነበር። የኦሮሚያ የአማራና አንድ የትግራይ አትሌቶች ከተመልካቹ ሞቅ ያለ ድጋፍ አግኝተዋል። የመጨረሻ ግን ካሰላ መጣቸው የኦሮሚያ ተወዳዳሪ ተዋበች መኑ በድንቅ አጨራረስ ወርቁን አሳክታለች። ዶክተር ማህደር የሰሩት የአማራ ክልል አትሌቶች ናትነሽ አላምረውና አለሚቱ ዋለ የብርና ነሐስ ሜዳሊያ ተሸላሚ የሆኑበት ውጤት ተጠብቋል። ተከታትሎ ለመግባት አሸናፊዋ ተዋበች ጀንባቱ ውጤቱን እንዳልጠበቀች ተናግራለች። ደስ ብሎኛል። እኔ አሸንፋለሁ ብዬ አልገባሁም ነበር፣ ግን አሪፍ ውድድር ሜትር በሩጫ ጾታ ኦሮሚያ ክልል አሸናፊ ሆኗል። በሴቶች ሰየፍሬው ቀዳሚ ስትሆን ተርኬ መለስና አለሚቱ ዋለ ሁለቱም ከአማራ ክልል ሁለተኛና ሶስተኛ ወጥተዋል። ወንዶቹ የኦሮሚያ ሄኖክ ብርሃኑ በልዩ ብቃትና ጨረት ቀዳሚ ሆኗል። ብርሃኑ ከፍ ያለው ከኦሮሚያ በድሩ መሐመድ ከትግራይ ብርና ነሐስ ወስደዋል። ዲስከስ አማራ በስሉስና በከፍታ ላይ ኦሮሚያ ክልል በሴቶች ወርቁን አሳክቷል። ሌሎች ማጣሪያ ውድድሮች በእጅጓዝ የምድብ ጨዋታዎች ወንዶች ሶማሌ ክልል ደቡብና ትግራይ ተጋጣሚዎቻቸውን አሸንፏል። የአማራና ኦሮሚያ ጨዋታ ባቸው ውጤት ተጠናቋል። በቅርጫት ኳስ ሴቶች አማራ ትግራይና ሐረሪ ክልሎች የመጀመሪያ ጨዋታቸውን አሸንፏል። በቮሊቦል አማራና ትግራይ የምድብ የመጀመሪያ ጨዋታቸውን በተከታታይ ማሸነፍ ችሏል። የአካል ሴቶች ክብደት ማንሳት እግር ኳስ የማጣሪያ ውድድሮችም እየተካሄዱ ነው። በኢትዮጵያ ሬዲዮና ቴሌቪዥን ድርጅት ለተጠናቀረው ዘገባ ነዋይምር ከባህር ዳር። ከ17 ዓመት በታች ትናንት በተካሄደ አንድ ጨዋታ ቅዱስ ጊዮርጊስ መብራት ኃይልን 1-0 አሸነፈ። እስከ 85ኛ ደቂቃ ድረስ ጎል ባላስተናገደበት ጨዋታ ለቅዱስ ጊዮርጊስ ተቀይሮ የገባው ኤፍሬም ጌታቸው ነበር የማሸነፊያውን ጎል ከመረብ ያገናኘው። ውጤቱ ለቅዱስ ጊዮርጊስ ከሁለት ጨዋታ ሁለተኛ ድል ሆኖ ተመዝግቦለታል። በተመሳሳይ ትናንት ሊደረግ የነበረው የኢትዮጵያ ቡናና የመከላከያ ጨዋታ ሳይካሄድ ቀርቷል። ምክንያቱ ደግሞ ኢትዮጵያ ቡና ተጫዋቾች እድሜ መለኪያ ምርመራ ባለማካሄዱ ነው ተብሏል። ከትናንት በስቲያ በተካሄደ ጨዋታ ደደቢት ኢትዮጵያ መድንን ማሸነፉ የሚታወስ ነው። የኢትዮጵያ ፕሪሚየር ሊግ ሁለት ተስተካካይ ጨዋታዎች ዛሬ በአዲስ አበባ ስቴዲየም ይካሄዳሉ። መከላከያ ከኢትዮጵያ ንግድ ባንክ፣ ደደቢት ከኢትዮጵያ ቡና የሚያደርጓቸው ጨዋታዎች በጉጉት የሚጠበቁ ናቸው። የክለቦቹ አሰልጣኞች ጨዋታውን ለማሸነፍ እንደተዘጋጁ እየተናገሩ ነው። ደረሰ ዛሬ ከቀኑ 9 ሰዓት መከላከያ ከኢትዮጵያ ንግድ ባንክ 11 ሰዓት ደግሞ ደደቢት ከኢትዮጵያ ቡና የሚያደርጉት ተጠባቂ ጨዋታዎች ናቸው። በፕሪሚየር ሊጉ በሁለተኛነት የሚከተለው ኢትዮጵያ ንግድ ባንክ ከመሪው ቅዱስ ጊዮርጊስ ያለውን የነጥብ ልዩነት ለማጥበብ የሚጫወት ሲሆን መከላከያ ወደ አሸናፊነት ለመመለስ ይጫወታል። አብደላ ሸምሱ ጉዳት በስተቀር ሁሉም ተጫዋቾቻቸው በጥሩ ጤንነት ላይ መሆናቸውን የገለጹት የኢትዮጵያ ንግድ ባንክ አሰልጣኝ ጸጋዬ ሁለቱም ተጋጣሚ ቡድኖች ኳስን መሰረት አድርገው የመጫወት ልምድ ስላላቸው ጥሩ ጨዋታ ይታያል ብለዋል። ምንም እንኳን የፕሪሚየር ሊጉ መቆራረጥ ተጽዕኖ የፈጠረ ቢሆንም መከላከያ ተጠናክሮ የሚመጣ በመሆኑ አሸናፊ በመሆን ከመሪው ለመጠጋት የምንችልበትን ውጤት እናስመዘግባለን ብለዋል። የመከላከያው አሰልጣኝ ገብረመድህን ኃይሌ በበኩላቸው ካጋጠማቸው ሽንፈት በማንሰራራት ወደ ድሮ አቋማቸው በመመለስ ለማሸነፍ ዝግጅት ማድረጋቸውን ተናግረዋል። ቀጥሎ በሚካሄደው ኢትዮጵያ ቡናና የደደቢት ጨዋታ ሁለቱም ተጋጣሚዎቻቸውን አሸንፈው መምጣታቸው በጥሩ ስነ ልቦና እንዲገኙ አድርጓቸዋል። ኢትዮጵያ ቡና መብራት ኃይልን፣ ደደቢት መከላከያን ማሸነፋቸው ይታወሳል። የኢትዮጵያ ቡና አሰልጣኝ ጳውሎስ ጌታቸው የጨዋታ መደራረብ ያለባቸው መሆኑን ጠቁመው እንደማንኛውም ጊዜ ተዘጋጅተናል፣ ተጫዋቾችም በጥሩ ጤንነት ላይ ይገኛሉ፣ ለማሸነፍ እንጫወታለን፣ ደጋፊዎችም እስከ መጨረሻው ደቂቃ ድጋፉን እንዲሰጥ ሲሉ ጠይቀዋል። የደደቢቱ አሰልጣኝ ንጉሴ ደስታ ስለ ጨዋታው ያላቸውን አስተያየት ለማካተት ጥረታችን ባይሳካም ከመብራት ኃይል ባደረገው ጨዋታ ሲመራ ቆይቶ በመጨረሻዎቹ ጥቂት ደቂቃዎች በማሸነፉ የተነቃቀው ደደቢት በጥሩ አቋም ወደ ጨዋታ እንደሚገባ ይጠበቃል። ፕሪሚየር ሊጉን ቅዱስ ጊዮርጊስ በ30 ነጥብ ሲመራ ኢትዮጵያ ንግድ ባንክ በ22፣ ኢትዮጵያ ቡና በ19
በ19 ተከታዩን ደረጃ ይዘዋል። በ18 ነጥብ በአራተኛ ደረጃ ላይ ወላይታ ዲቻ ሲገኝ በ17 ነጥብ በአምስተኛነት መከላከያ ይከተላል። ደደቢት በ16 ነጥብ ስድስተኛ ነው። ኢትዮጵያ መድንና መብራት ኃይል የመጨረሻውን ደረጃ ይዘዋል።